ሰላም ወገኖች እንደምን ዋላችሁ ዛሬ ስለ stage 2 self-protective or opportunistic stage of the ego development stages ነው የምናወራው ባለፉት ሁለት ሴሽኖች ስለ ego ምን ማለት እንደሆነ እና የመጀመሪያው ስቴጅ ደግሞ the symbiotic stage ምን እንደሆነ ኤክስፕሌን አድርጌያለሁኝ አሁን ዛሬ ማውራው ደግሞ ስለ ሁለተኛው ስቴጅ ወይም ደግሞ self-protective or opportunistic stage ምን እንደሆነ ነው So what is the perspective of this stage? So individuals in this stage will have first-person viewpoint focused on self-interest and immediate goals. They're highly responsive to rewards, threats, and energy in the environment. And they do have limited reflection and their thinking centers on what works right now. ይሄ ምንድነው የሚለው መሰላችሁ ያላችሁ ፐርስፔክቲቭ መጀመሪያ አሁን የራሳቸው እኔ ወደሚለው የራሳቸውን ጥቅም የማስጠበቅ እና የራሳቸውን ቪው ፖይንታቸው ወይም ደግሞ አመለካከታቸው ከራሳቸው አንፃር ብቻ የሆነ በት ስቴጅ ነው መጀመሪያው ሲምባዮቲክ ስቴጅን ካስታወሳችሁ ብዙ ጊዜ እኔ የሚለውን ለይተው በደንብ አያዩም ነበር ኢንቫይሮንመንቱ ላይ ያሉ ሰዎችና እነሱ ኮንቲኒዩስ የሆነ ራሳቸውን በደንብ ለይተው አያዩም ነበር በዚህኛው ስቴጅ ግን ራሳቸውን ለይተው ማየት ይጀምራሉ ግን ደግሞ በዚህኛው ስቴጅ ለሪዋርድ ለthreats እና ለተለያዩ ነገሮች ኢንቫይሮንመንቱ አካባቢያቸው ለሚያጋጥማቸው ነገር በጣም ሪስፖንሲቭ ናቸው እና ደግሞ የሚያስቡት ሪፍሌክሽናቸው ወይ ደግሞ ኢንቫይሮንመንቱን ሲያዩት ምንድነው ለኔ ራይት ናው የሚሰራው አሁን የሚጠቅመኝ ነገር ምንድነው ነው እንጂ ራቅ ያለ ፎርታት ወይ ደግሞ ረዘም ያለ ሐሳብ አይኖራቸውም ማለት ነው ሶ በእድሜ አንፃር ብዙ ጊዜ ትናንሽ ልጆች ላይ ኬጂ ከመግባታቸውና ኬጂ ምናምን እያሉ ያለበት እድሜ ላይ ያሉ ህፃናት ላይ ነው በብዛት የሚታየው ግን ትላልቅ ሰዎች ላይ እናየዋለን እሱን ቀጥል እናወራለን ምን አይነት ሁኔታ ላይ ሲሆን ትላልቅ ሰዎች ላይ እንደሚታይ So, selarasacho yallacho amelekaket sense of self is defined by single concrete feature. For example, I want, I get type of approach. They do have minimal self-description, mainly action-based and desire-driven. So, selarasacho yallacho amelekaket ብዙ ጊዜ ከሚፈልጉትና concrete የሆነ አንድ ዳይሬክሽን ያለው እኔ እፈልጋለሁ እኔን እኔ እፈልጋለሁ እኔ ያገኘዋለሁ ከራሳቸው አንፃር ነው አሁንም ሰልፍ ፐርሰፕሽናቸው ያለው views on others beginning awareness that others have their own wants relationships seen as competitive power control and space and resource driven like competition over power control space and resources interactions often is strategic or opportunistic and the key theme of sense of self is protection and advantage like as an example I look out for myself to get what I want is what their perspective on self is so ምንድነው የሚለው ስለራሳቸው ይረዳሉ ሌሎች ሰዎችም የራሳቸው ፍላጎት እንዳለ አንደርስታንድ ማድረግ ጀምራሉ በዚህ ስቴጅ ግን ደግሞ የሌሎች ሰዎች ፍላጎት እንዳለ ቢረዱም ግን ፍላጎታቸው የነሱ ፍላጎትና የሌሎች ሰዎች ሁሉ ጊዜ ኮምፒት እንደሚያደርግ ነው አንደርስታንድ የሚያደርጉት ሁሉም ውጪ የሚያዩት ሰው ለፓወር ለኮንትሮል ለሪሶርስ ሪሶርስ ለምንላቸው ነገሮች በአጠቃላይ አግሪ ላደረግንባቸው ነገሮች ኮምፒት እንደሚያደርግ ነው ፐርሲቭ የሚያደርጉት ሁሉ ሰው ኮምፒት እያደረገ ነው የሚመስላቸው እና ሪሌሽንሺፖቻቸው ማንኛውም ግንኙነቶቻቸው ከጓደኛም ጋር ሊሆን ይችላል ከኢንቲሜት ፓርትነርም ጋር ሊሆን ይችላል ሁሉ ጊዜ ኮምፓቲቲቭ የሆነ ግንኙነት ነው የሚኖራቸው because of የዚህ አይነት ሰልፍ አንደርስታንዲንግ እና የሌሎችና የራሳቸው አንደርስታንዲንግ እንደዚህ በጣም ኮምፓቲቲቭ ነው የሚሆነው ሪሌሽንሺፕም ሲፈጥሩ ብዙ ጊዜ ለኔ የሚጠቅመው ነገር ብቻ ነው ማረጋው ስለራሴ ብቻ ነው ማስበው የምፈልገው ነገር ብቻ ነው ማረጋው ወደሚል አይነት አንደርስታንዲንግ ነው የራስ ሰልፍ ሴንሳቸው ያለው ማለት ነው So the developmental context of this stage marks a phase of differentiation emerging from total dependence on caregivers towards basic autonomy and self-assertion. So ይሄኛው ኮንትራስት የሚያደርግላችሁ ከሲምባዮቲክ ስቴጅ ወይም ስቴጅ 1 ላይ ካየናቸው ሰዎች ናቸው ብዙ ጊዜ ስቴጅ 1 ላይ ያሉ ሰዎች ወይም ህፃናት ልጆች ናቸው ብዙ ጊዜ ሌላ ሰው ለነሱ ኬር የሚሰጥ
እና ከነሱ ብዙም ያልተለየ ኤንቲቲ አድርገው ነው የሚረዱት እዚህ ጋር ግን ያው ለራሳቸው በተወሰነ መልኩ ኬር ማድረግ ስለሚጀምሩ ራሳቸውን አሰርት ማድረግ እኔ እንደዚህ ነኝ እንዲህ ነው የምፈልገው ወደ ማለት ይደርሳሉ which is good in a sense. Cognitive and symbolic development, they do have limited grasp of cause and effect and the general rules governing how the world works. So cause and effect አንድ ነገር ሲያደርጉ consequence አለው የሚለውን ይረዳሉ በተወሰነ መልኩ ግን completely በደንብ understand አያደርጉትም እና ደግሞ ዓለም እንዴት እንደሚሰራ ሩሎችን አይረዱም በደንብ understand አያደርጉም እነሱ Meaning making style it relies on magical thinking to explain events, intentions, and outcomes. So magical thinking ማለት በቃ fantasy የተሞላባቸው የሆነ አስማታዊ የሆነ መረዳት ይኖራቸዋል እዚህ ሰዓት ላይ ነው by the way ሃይማኖታዊ miracle based የሆነ magic ስቶሪዎች ምናምን የሚጀምሩት grasp ማድረግ የሚጀምሩት በዚህ እድሜ ነው ነገሮችን magically ነው የሚያስቡት as opposed to ይሄ ስለሆነ ይሄ ተፈጠረ የሚል cause and effect የሆነ understanding ስለማይኖራቸው ማለት ነው and they experience the world as personal intentional or fate driven rather than rule based ያው ዓለምን ሲመለከቱት personal ነገርና ከነሱ ጋር directly relationship ያለው intentional ወይም ደግሞ በምክንያታዊ ነው I think I don't know በአማርኛ እና faith based የሆነ understanding ይኖራቸው I don't have Amharic words for those. Adaptation to environment, this mindset can function adequately in certain cultures and subcultures, for example survival oriented or power-based systems such as prisons. I'll talk about that. When environments reinforce this way of thinking, individuals may remain at this stage long term. ይሄ በጣም ኢምፖርታንት ፖይንት ነው ምክንያቱም ብዙ ጊዜ የተመቻቸ ኤንቫይሮንመንት ሰዎች እንዲያድጉ ቻሌንጅ ከሆኑና አጋጣሚዎች ካለ ከዚህ ስቴጅ ኦብቪየስሊ ብዙ ሰው አብዛኛው አዳልት ወይም ያወቀ ሰው ትልቅ ሰው ከዚህ ስቴጅ ይወጣል ነገር ግን አካባቢው እንዲያድጉ ሁኔታዎች ካልተመቻቹ በዚህ ስቴጅ ሊቆዩ ይችላሉ እድሜያቸውን በሙሉ ማለት ነው ህፃናት ልጆች ላይ ብቻ ሳይሆን ትላልቅ ሰዎች ላይም ስናወራው ይገባቸዋል በኋላ በትላልቅ ሰዎች ላይም ልታዩት ትችላላችሁ አካባቢው እንደዚህ አይነት adaptation ወይም እንደዚህ አይነት behavior እንዲኖራቸው facilitate የሚያደርግ ከሆነ እንደዚህ ሆነው ትላልቅ ሰዎችን በዚህ ስቴጅ ሊቀጥሉ ይችላሉ ማለት ነው So behavioral patterns for this stage include tantrums, hitting, and defiance, which emerge when desire is thwarted, and reactions reflect conflicting needs, frustrated wants, limited capacity to self-regulate, or internally negotiate impulses. So ባህሪያቸው ምንድነው የሚሆነው እዚህ እድሜ ላይ የሚፈልጉትን ነገር ማያገኙ ከሆነ ወይም ደግሞ ፍላጎታቸው ከሌሎች አካባቢያቸው ካለ ሰዎች ጋር ኮንፍሊክቲንግ ከሆነ ብዙ ጊዜ ወዴት ነው የሚሄዱት ወደ ኢሞሽናል አውትበርስት ወይም ደግሞ ስሜታዊነት በስሜት የሚገለጹ ላይክ መንከባለል ይችላል የሆነ ነገር መምታት ሊሆን ይችላል እንደዚህ አይነት ቢሄቪየሮች ሊያሳዩ ይችላሉ መማታት በጣም በተለይ ሶ ራሳቸውን ሰልፍ ሬጉሌት ማድረግ አይችሉም ራሳቸውን መቆጣጠር ኮንትሮል ማድረግ አይችሉም ኢሞሽናቸውን በቃ ኤቭሪዌር ለብሰውት ነው የሚሄዱት ማለት ነው መቆጣጠር ስለማይችሉ ውስጣቸው ላይ ኔጎሺየት ማድረግ አይችሉም በቃ የምፈልገው ነገር አላገኘውም ሶ ሜቢ ኔክስት ታይም ሞክራለሁ ወይ ሰላማዊ በሆነ መልኩ ኔጎሺየት አደርጋለሁ ሳይሆን ወዲያው ማድረግ ያለብኝን የምፈልገው ነገር ለማግኘት ኢሞሽኔን ተከባልዬም መትቼም ደብድቤም ቢሆን የምፈልገው ነገር አገኛለሁ ወደሚል ቢሄቪየር ነው የሚመጡት Logic, argument, and persuasions are ineffective. The individual cannot yet reflect psychologically on self or others. So, but this stage ላይ የሆነ logical argument or ይሄ logic እንደዚህ አይነት ተነጋግሮ ወይም ደግሞ ዲቤት አድርጎ ሐሳብ የሚጋጩ ሐሳቦችን አቅርቦ ተወያይቶ ችግር መፍታት የሚባል አያውቁም ስለዚህ ዲስከስ ማድረግ አይቻልም ከነዚህ ሰዎች let's logically እንደዚህ ብላችሁ argue ስታረጉ የለም it doesn't compute ማለት አይምሮአቸው ውስጥ ሴንስ የሚሰጥ ነገር አይደለም ሳይኮሎጂካሊ ለዛ ስቴጅ አልደረሱ so
However, though, they do have a greater awareness of what works versus what doesn't and who can and cannot be manipulated. So ምንድነው ግን በዚህ ስቴጅ ላይ አንደርስታንድ የሚያደርጉት ምን እንደሚሰራና ምን እንደማይሰራ በደንብ ለይተው ያውቃሉ። ለምሳሌ ቢሄቪየራቸው ለምሳሌ ኢሞሽናቸውን ወይ ግርግዳ ሲመት ወይ ሲንከባለሉ ህፃናትም ከሆኑ የተለያዩ ኢሞሽናል ዲስፕሌይ ከቁጥጥር ውጪ ሲሆኑ ማነው ሪስፖንድ የሚያደርገው ማነው ሪስፖንድ ለማያደርገው የሚለው በደንብ ያውቃሉ። ለምሳሌ በህፃናት ኤግዛምፕል ብሰጣችሁ ህፃናት ልጆች ሁለት አባት እና እናት ወላጆች ካሏቸው አንዳንድ ጊዜ አስተውላችሁ ከሆነ አባቶች ብዙ ጊዜ ዲሲፕሊኔሪያን ይሆናሉ፣ እናቶች ደግሞ ሊኒየንት የሆነ በጣም ሶፍትነስ ነው የሚኖራቸውና ብዙ ጊዜ የምናየው ነው። ስቴሪዮታይፑን ይቅርታ አድርጉልኝ። ዲሲፕሊኔሪያን የሆናችሁ እናቶች ይሄ አይመለከታችሁ። ሶ እንደዛ ሲሆን ህፃናት ልጆች ለምሳሌ ኢሞሽናል ዲስፕሌይ ቢንከባልሉ የሆነ ቢያለቅሱ ቢሉ ማን ሪስፖንድ እንደሚያደርግ ያውቃሉ። ያንን ኢሞሽናል ዲስፕሌይ ለአባታቸው ያሳዩም መተው የሚያሳዩት ለእናታቸው ነው። ምክንያቱም እናታቸው የሚፈልጉት ነገር ስለምትሰጣቸው ኢዝሊ ኢሞሽናል ዲስፕሌይ በማድረግ ቴምፐር ታንትረም በማድረግ እናታቸውን በቀላሉ ማኒፑሌት ማድረግ እንደሚችሉ ያውቃሉ። ቨርሰስ ያንን the same ስትራቴጂ አባታቸው ላይ አይጠቀሙ፣ ምክንያቱም እንደማይሰራ ኦልሬዲ ተገንዝበውታል ከሙከራ trial and error. Right? So ምንድነው at this stage actions have direction and target, not random expression. So emotional display ዝም ብሎ ለማንም ሰው የሚሆን ሳይሆን exactly ማን manipulate በዚህ emotional display እንደሚሆን በደንብ ያውቃሉ ማለት ነው። So underlying worldview of this stage is through needs are met through control, dominance, and self-protection. And their core belief is to get what I want, I must control others and protect myself. So በዚህ ስቴጅ ላይ ምንድነው የሚያስቡት? ፍላጎቶቼ የሚሟሉት ኮንትሮል በማድረግ ሰዎችን ዶሚኔት በማድረግና እሱን እያደረኩኝ ደግሞ ራሴን በመጠበቅ ነው ፍላጎቶቼ የሚሟሉት የሚል ወርልድ ቪው ነው የሚኖራቸውና በዚህ ስቴጅ ላይ ያላቸው ቢሊፋቸው ምንድነው? የምፈልገውን ለማግኘት ሰዎችን ኮንትሮል ማድረግ አለብኝ፣ ማኒፑሌት ማድረግ አለብኝ እና at the same time ደግሞ ራሴን ፕሮቴክት ማድረግ አለብኝ የሚል ቪው ነው የሚኖራቸው ማለት ነው። ያ ወርልድ ቪዋቸው እንደዚህ ነው የሚሆነው። next up is ሁለት ስም ሰጥቻችኋለሁ ለዚህ ስቴጅ opportunistic versus self protective። ምንድነው የሚለያቸው እነዚህ ሲባል ኤክስፕሬሽኑ ነው። ሁለቱም the same stage ናቸው ግን ኤክስፕሬሽናቸው ይለያያል። በምን ምክንያት? Depending on physical power, status, and temperament, not developmental level. So ምንድነው የሚለው ሰው ይሄ ግለሰብ ባለው ፓወር ፊዚካል ስትሬንግት ባለው ስታተስ እና በቴምፐርመንቱ ወይም ደግሞ ቁጡነት መሰረት ዲፔንድ ያደርጋል እንዴት ማኒፌስት እንደሚያደርግ። bear with me, I'll explain that in a minute. So opportunistic expression, this is like power asserting self-protective style of this stage, which is these individuals are aware of physical strength, size, or status or power that they have. They use intimidation to force to get what they want. They see life as a zero-sum game. Every interaction is a war of wills. They're highly suspicious and distrustful, and they anticipate the worst. Aggression often stems from deep uncertainty and vulnerability. Acts preemptively to prevent imagined threats. Action-oriented, not reflective, or long-term planners. Inner logic is if I dominate first, I'll be dominated. So, አሪፍ ነው ላወራላችሁ መሰላችሁ። So opportunistic expression ምንድነው? Because they know power እንዳላቸው ያውቃሉ። ለምሳሌ ፊዚካሊ ጠንካራ ሊሆኑ ይችላሉ፣ ሌላ ስታተስ ሊኖራቸው ይችላል፣ ፓወር ሊኖራቸው ይችላል፣ ስልጣን ሊኖራቸው ይችላል። አደልቶች ከሆኑ ትላልቅ ከሆኑ ወይ ደግሞ የሆነ አይነት ብቻ የተሻለ አድቫንቴጅ ሳይዝ ስትሬንግት ጥንካሬ እንዳላቸው በደንብ ስለሚያስተውሉ ያንን ምንድነው የሚያደርጉት? ሰው ላይ በመጠቀም የሚፈልጉትን ነገር ይወስዳሉ ማለት ነው። ብዙ ጊዜ የምታገኛቸው ምንድነው? ሰውን ዶሚኔት ሲያደርጉ ሰው እኔን ዶሚኔት ከማድረጌ በፊት ከመደረጌ በፊት እኔ ሰዎችን ዶሚኔት አድርጌ የምፈልገውን ነገር አረጋለሁ የሚል አቲቲዩድ ነው ያላቸው። ናው
ይሄ ስቴጅ እንደ የሶሻል ስትራክቸሩ ለምሳሌ በጣም የጀንደር ዲስፓሪቲ ያለበት ካልቸር ውስጥ ወንዶች ለምሳሌ በጉልበታቸው በጡንቻ በእንተናቸው ጠንካራ ስለሆኑ ካልቸሩም ሶሳይቲውም የተሻለ ስታተስ እና ክብርና ፓወር ስለሚሰጣቸው እዚህ ስቴጅ ላይ ያሉ ወንዶች ይሄንን ፐርስፔክቲቭ ይሄንን ኤክስፕሬሽን ነው የሚይዙት በዚህኛው ስቴጅ ላይ ካሉ በቃ በጉልበቴ በማስፈራራት ዶሚኔት በማድረግ የምፈልገውን ነገር አገኛለሁ ከሌሎች ሰዎች ብለው ነው አንደርስታንድ የሚያደርጉት አክቹሊ ብዙ ሰዎች እንደዚህ ያደርጋሉ ማለት ነው ሁለተኛው ኤክስፕሬሽን ደግሞ ሰልፍ ፕሮቴክቲቭ ኤክስፕሬሽን ነው ይሄኛው withdrawing or avoidant self protective which is this is these people are physically smaller they're usually shy and they're unable to defend themselves directly they focus on hiding avoiding attention and staying safe okay they're often invisible rather than becoming confrontational more common among those with less social or physical power withdrawal can be temporarily adaptive in threatening environments they're also vulnerable to bullying abuse or exploitation so their inner logic is if I'm seen or known I'll be targeted is their logic so ምንድነው ይሄኛው ቀደም በሰጣችሁ ኤግዛምፕል ጀንደር ዲስፓሪቲ ያለበት በጾታ የተከፋፈለ የፓወር ዲፈረንሻል ወይም ደግሞ የፓወር ምንድነው የኃይል ልዩነት ያለበት ካልቸር ውስጥ ኢንቫይሮንመንቶች ውስጥ ጀነራሊ ይሄኛው ሰልፍ ፕሮቴክቲቭ ኤክስፕሬሽን ሴቶች የሚይዙት ሰልፍ ፕሮቴክሽን ነው ምክንያቱም ብዙ ጊዜ ያው በአካልም ሳይዛቸው ዝቅተኛ ነው ወይም ስማለር ነው ትንሽ ናቸው አይናፋር እንዲሆኑ ኢንከሬጅ ስለሚደረግ አይናፋር ይሆናሉ ሻይ ይሆናሉ ስለዚህ ራሳቸውን በቀላሉ ዲፌንድ ኮንፍሮንት አድርገው ዲፌንድ ማድረግ ስለማይችሉ ምንድነው የሚያደርጉት ራሳቸውን ነው የሚደብቁት አቮይድ ነው የሚያደርጉት ያቆማሉ ከሰው ጋር ግጭትን ያቆማሉ ምክንያቱም ያው እንዳልኳችሁ ሶሻል ፓወርም የላቸውም ፊዚካል ፓወራቸውም ዝቅተኛ ስለሆነ ለአቢዩዝ ለኤክስፕሎይቴሽን ለጉዳትና ለብዝበዛ የተጋለጡ ይሆናሉ በዚህ ስቴጅ ላይ ያሉ ግን ያንን አቢዩዝ እና ኤክስፕሎይቴሽን ወይም ደግሞ ብዝበዛ እንዳይደርስባቸው ምንድነው ስትራቴጂያቸው መደበቅ ሰው እንዳያያቸው ራሳቸውን መደበቅ አሰርታል ማለት ማንነታቸውን የሆነ ገፍተው አለ መምጣት እንደዛ አይነት ስቴጅስ አሉ ጊዜያዊ የሆነ ፕሮቴክሽን ጊዜያዊ የሆነ ራሳቸውን ይጠብቃሉ በዛ መልኩ ያው it works ስለሚሰራ ነው የሚያደርጉት at this stage ማለት ነው ግን ያው የቆየ ሲሄድ ማላዳፕቲቭ ይሆናል ማለት ነው okay so basically የዚህ stage core theme ምንድነው self protection through dominance or disappearance ወይ ዶሚኔት አድርጌ የራሴን ፍላጎት አሟላለሁ ወይ ደግሞ ተደብቄ ራሴን ጠብቃለሁ በመደበቅ ራሴን በመሰወር ራሴን እጠብቃለሁ ነው ዋናው core theme እዚህ stage ላይ so ቀጥሎ ምንድነው ማውራት የምፈልገው መሰላችሁ በምን አይነት ካልቸሮች ኢንቫይሮንመንቶች አደልቶች ይሄንን ስቴጅ ይዘው ይቆያል ወይም እዛ ስቴጅ ላይ ስታክ ሆነው ይቀራሉ now እንዳልኳችሁ ኢንቫይሮንመንቶች ከተሟሉ ህፃናት ልጆች ላይ ነው ይሄንን የምናየው ከዛ ያደጉ ሲሄዱ አዳፕት ያደርጉ እየተቀየሩ ያደገ ኢጓቸው እየዲቨሎፕ እያደረገ ይመጣል ግን ደግሞ ካልቸሩ ማይፈቅድበት ኢንቫይሮንመንቱ ማይፈቅድበት ኢንቫይሮንመንት ላይ አደልቶች በዚህ ስቴጅ ሊገኙ ይችላሉ ማለት ነው ለምሳሌ cultures where self protective stage is common is the first one is high threat survival oriented environments so ለምሳሌ ሴፍቲ ችግር ያለባቸው ቦታዎች ሪሶርሶች ወይም ንብረትና እንደ ምግብ ውሃ ሌሎች መጠለያ የመሳሰሉ ሪሶርሶች በጣም እጥረት ያለባቸው ቦታዎች እንደዚህ አይነት ቦታዎች ላይ እንደዚህ አይነት ፐርሰናሊቲ እንደዚህ አይነት ኢጎ ዲቨሎፕመንት ስቴጅ ላይ ያሉ ሰዎች በብዛት ይታያሉ ማለት ነው ምክንያቱም በጣም ኮምፒቲቲቭ ኤንቫይሮንመንት በጣም ኮምፒቲሽን በአማርኛ ፍትጊያ የበዛበት ኤንቫይሮንመንት ላይ እንዲህ አይነት ስቴጅ ላይ የሆኑ ትላልቅ ሰዎችም በብዛት ይኖራሉ ማለት ነው ለምሳሌ ጦርነት ያለባቸው war zone ጦርነት ያለባቸው ወይም ደግሞ ከጦርነት በኋላ ኮንፍሊክት ያለባቸው ቦታዎች ላይ እንደዚህ አይነት
በብዛት በቃ ከጦርነት ወደ ጦርነት ያው እኛ ሀገራችን እንደዛ ነው የሆነ አይነት environments ላይ extreme poverty በጣም የባሰ የከፋ ድህነት ያለባቸው ቦታዎች ላይ chronic violence ያለበት በቃ violence በቃ unpredictable የሆነ ዛሬ ማተነስቶ ይሄንን ሰፈር እንደሚያጠቃ ይሄንን region እንደሚያጠቃ ማይታወቅበት instability ወይም አለመረጋጋት ይበዛባቸው ሀገሮች ላይ እንደዚህ አይነት ሰዎች ይበዛሉ ምክንያቱም አዳፕት ማድረግ አለባቸው otherwise ሌላ አይነት development ሊኖር አይችልም environmenቱ ማይፈቅድ so እንደዚህ አይነት environments ላይ ሰዎች አብሮ ከመስራት አብሮ ኮኦፐሬት ከማድረግ ወደ ምን ይዳሉ ወደ ኮምፒቲሽን ይዳሉ ምክንያቱም environmenቱ የሚያመጣው ቻሌንጅ ነው ማለት ነው ሌላ ኤግዛምፕል ደግሞ correctional and carceral subcultures ይሄ ደግሞ prison like ማረሚያ ቤት ምናምን ያለ በጣም በፓወር እና በኢንቲሚዴሽን ላይ የተመሰረተ ሶሻል ስትራክቸር ነው ኦርደር ነው የሚኖራቸው ስለዚህ እንደዚህ አይነት ቦታዎች ላይ ፓወርለስ የሆኑ በሳይዛቸው ያነሱ በተለይ ምናልባት ሙቪዎች ላይ ምናምን አይታችሁ ከሆነ በተወሰነ መልኩ ይሄንን አይነት ስቴጅ ላይ ያሉ ሰዎችን ማስተዋል ትችላላችሁ አነሳነስ ያሉ ጉልበት የሌላቸው ሰዎች ፕሪዝን ውስጥ ኤክስፕሎይት ይደረጋሉ በጣም ይበዘበዛሉ and አንዱን ትረስት አያረግም trust is very dangerous እንደዚህ አይነት ቦታ ላይ so environment እንደዚህ አይነት አደልቶችን ሊፈጥር ይችላል ማለት ነው ሌላው ደግሞ አንዳንድ ኦርጋናይዜሽናል ካልቸሮች ላይ ካምፓኒዎችም ሊሆን ይችላሉ በደንብ እንደዚህ ነገሮች ዊክ ኦቨርሳይት ያለበት እነዚህ ነገሮች ኮንትሮል ለማድረግ ያሉ ወርክ ፍሎ የሌለባቸው እንደዚህ አይነት ሊሆኑ ይችላሉ ማለት ነው ሌላው ምንድነው ሌላው ደግሞ ኢቭን ካልቸር ኖርማል በጣም ስኬርሲቲ ምናምን ሳይኖርም የካልቸራል ልምዱ የባህሉ ሁኔታም ሊሆን ይችላል ለምሳሌ ካልቸሩ ሰዎች የሆነ ነገርን እንዲያደርጉ በሂዩሚሊዬሽን በፍርሃት እና በፌቨሪቲዝም ላይክ በቃ በዘረኝነት በመናምን ፌቨሪቲዝም ያለበት ቦታ ላይ በፍርሃት ሰውን ለመያዝ የሚሞክር ካልቸር ካለ እና ደግሞ ኢቭን እንትንም ሳይኖር unpredictable የሆነ ፓወር ቼንጅ ካለ ለምሳሌ የታወቁ ዱ ፕሮሰስ የሚባለው የለም የታወቀ በቃ ይሄ የእንትን ሲዝን ሲያልቅ ይሄ የፓወር የኦቶሪቲ ሲዝን ሲያልቅ ሌላ ሰው በምርጫ ይመረጣል ወይም ደግሞ ኮሚቴዎች መርጠው ምናምን እንደዚህ ማለት ህግ ስታንዳርድ የሆነ ሲስተም ከሌለ ያ unpredictability ሰዎች እዚህ ስቴጅ ላይ ስታክ እንዲሆኑ ያደርጋል እና ወደሚቀጥለው ስቴጅ which is conformist stage መሻገር አይችሉም so ምንድነው consequences ስንል instead of so rule based conformist thinking does not consolidate which is the next stage and people remain focused on who has power and not what the rules are now this is very important በተለይ ደኛ ቀጥሎ ያለው ስቴጅ conformist ነው which is ህግ based የሆነ ወይም ደግሞ ህግን ያማከለ structure ወይም ego development ነው ህግን ፎከስ ያደረገ ego አይኖራቸውም እዚህ ስቴጅ ላይ ያሉ ሰዎች ምክንያቱም እዚህ ስቴጅ ላይ ማን ነው ፓወር ላይ ያለው ነው እንጂ ህጉ ምን ይላል አይደለም ምክንያቱም ፓወር ላይ ያለው ሰው እንደፈለገ arbitrarily ነገሮችን እንደሚያረግ authority የተሰጠው ሰው arbitrarily ነገሮችን እንደሚያረግ ስለሚረዱ ሰዎች ከኤክስፒሪየንስ ወደ ሩል ቤዝድ የሆነ ኢጎ ዲቨሎፕመንት መሻገር አይችልም ማለት እዚህ ስታክ ይሆናሉ ብቻ ሰው ይቀያየራል ሰዎች ላይ ነው ያለው ፌቨሪቲዝም እንዳልኳችሁ በፊር ቤዝድ ፍርሃት ያማከለ ምናምን በጣም አሳዛኝ ሁኔታ ይፈጠራል ሰዎች አደልት እዚህ ላይ ሆኖ አደልቶች በዚህ ስቴጅ ሊገኙ ይችላሉ ማለት ነው sorry guys እየቸኮልኩባችሁ ነው እና ደግሞ በኮሚኒቲም በቤተሰብም ደረጃ በዚህ ስቴጅ ሊሆን ይችላሉ በጣም ኮንትሮሊንግ የሆነ abusive environment ውስጥ የሚያድጉ ልጆችም neglected የሚሆኑ environment ላይ የሚያድጉ ልጆችም እንደዚህ አይነት ego development ላይ stuck ሆነው ሊቀሩ ይችላሉ ማለት ነው anyway ይሄ ነው ያለኝ ዛሬ በሚቀጥለው ቪዲዮ ላይ ስለ conformist stage ነው የምናወራው stay tuned I'll see you soon take care